ጤና ይስጥልኝ። ይህ የዕለተ ሐሙስ ህዳር 4 2018 ዓ.ም የዋዜማ ለቸኮለ አበይት ዜናዎቻችን ናቸው። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በደቡብ ኢትዮጵያ ክልል በጂንካ ከተማ ትክክለኛ ምንነቱ ገና በመጣራት ላይ ያለና የሄሞሬጂክ ፊቨር በሽታ እንደሆነ በተገመተ በሽታ እስከ ትላንት 8 ሰዎች እንደተያዙ ትላንት ምሽት በጋራ ባወጡት መግለጫ አስታውቀዋል። ምንነቱ በውል ባልታወቀው በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎች እንዲሁም ሌሎች 4 ሰዎች ህይወታቸው ማለፉም ተሰምቷል። የበሽታው ምልክት የታየባቸው ታካሚዎች በፍጥነት ኩላሊታቸው ስራ አቁሞ እንደተገኘ የጂንካ አጠቃላይ ሆስፒታል ምንጮች መናገራቸውን ጠቅሶ ቢቢሲ ዘግቧል። የዓለም ጤና ድርጅት የበሽታውን ምንነት ለማወቅ ለሚደረጉ ምርመራዎችና በሽታውን ለመቆጣጠር ለሚደረጉ ጥረቶች 11 አባላት ያሉት የአስቸኳይ ድጋፍ ሰጪ ቡድንና የህክምና መሳሪያዎችን ወደ አካባቢው መላኩን እንዲሁም ለዚሁ ጥረት የሚውል $300,000 መመደቡን ዛሬ ባሰራጨው መረጃ አስታውቋል። በሐዋሳ የኢኮኖሚ ልዩ ዞን በጃፓኑ ቶዮ ሶላር ኩባንያ ውስጥ በአንድ ኢትዮጵያዊ ባለሙያ ላይ ድብደባ የፈጸመው የውጭ ዜጋ የድርጅቱን የሥነ ምግባር መመሪያ በመጣስ ድርጊት ከስራ ተባረረ። ጉዳዩ በቀጥታ የሚመለከተው የኩባንያው የሥራ ኃላፊም ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ከኩባንያው መሰናበቱን የኢንዱስትሪ ፓርኮች ኮርፖሬሽን ዛሬ ባሰራጨው መረጃ ገልጧል። የግጭቱ መንስኤ የኩባንያው የሥራ ተቆጣጣሪ የሆነው የውጭ ዜጋ ኢትዮጵያዊውን ባለሙያ በተደጋጋሚ በሥራ ገበታው ላይ በሰዓቱ ገኘም በሚል ምክንያት የቀሰቀሰው ጠብ እንደሆነ ኮርፖሬሽኑና የኢትዮጵያ ኢንቨስትመንት ኮሚሽን ባደረጉት ማጣራት አረጋግጠዋል ተብሏል። ሌሎች ኃላፊነታቸውን በአግባቡ አልተወጡም የተባሉ 3 የኩባንያው መካከለኛ ደረጃ ላይ የሚገኙ ስራ አስኪያጆች ደግሞ ከባድ የጽሑፍ ማስጠንቀቂያ እንደተሰጣቸው ተገልጧል። በኩባንያው ኃላፊዎች ላይ የተወሰደው አስተዳደራዊ እርምጃ የኢንዱስትሪ ፓርኮች ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ኮሚሽን ምንም አይነት የሥነ ምግባር ጉድለት ወይም በሰራተኞች ላይ የሚደርሱ አካላዊና ስነ ልቦናዊ ጥቃቶችን እንደማይታገሱ ማሳያ መሆኑን ገልጸዋል። ቶዮ ሶላር ኩባንያ ለ2000 ሰራተኞች የሥራ ዕድል እንደፈጠረ የኮርፖሬሽኑ መረጃ ያመለክታል። የግብፁ ውጭ ጉዳይ ሚኒስትር ባድር አብደላቲ በኢትዮጵያው ታላቁ ህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ በሙሉ ተዘግቷል በማለት አልአሃር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸውን የአገሪቱ ዜና ምንጮች ዘግበዋል። ግብፅ በድርድሩ በቅን መንፈስ ተሳትፋ ነበር ያሉት አብደላቲ ኢትዮጵያ ያለምንም ቅንጅታዊ አሰራር ግድቡን ውሃ በመሙላትም ሆነ ከግድቡ ውሃ በመልቀቅ መጀመሪያ በሱዳን ላይ ከዚያም በግብፅ ላይ ከፍተኛ ጉዳት ስታደርስ ቆይታለች በማለት እንደከሰሱ ዘገባዎቹ ጠቅሰዋል። አብደላቲ ሆኖም ይህ የኢትዮጵያ የተናጠል አካሄድ ፈጽሞ ሊቀጥል አይችልም በማለት አስጠንቅቀዋል ተብሏል። ግብፅ የህዳሴ ግድብ በውሃ ደህንነቷና በብሔራዊ ደህንነቷ ላይ ሊያስከትላቸው የሚችሉ ለውጦችን በጥንቃቄ እየተከታተለች መሆኗን የገለጹት አብደላቲ ግብፅ በተባበሩት መንግስታት ቻርተር መሰረት የውሃ ጥቅሞቿን ለማስጠበቅ ሙሉ መብት እንዳላት መግለጻቸውንም የዜና ምንጮቹ አመልክተዋል። አብደላቲ አሜሪካን ጨምሮ ዓለም አቀፉ ህብረተሰብ ግብፅ በህዳሴ ግድብና በናይል ወንዝ ውሃ አጠቃቀም ላይ ስላላት አቋም መረጃ እንዳለው መናገራቸውን ጭምር ዘገባዎቹ ጠቅሰዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ኬንያ በህንድ ውቅያኖስ ላይ ለኡጋንዳ የባህር በር ካልሰጠች ወደፊት በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት አስጠነቀቁ። ኡጋንዳ የህንድ ውቅያኖስን የመጠቀም መብት አላት ያሉት ሙሴቪኒ ኡጋንዳ በኬንያዋ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይም ከውቅያኖሱ የሚኖራት ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለት ነው በአንድ የምርጫ ዘመቻቸው ላይ ባደረጉት ንግግር ያስጠነቀቁት። ወደብ አልባ ሀገራት የባህር በር እንዳያገኙ ማገድ የለየለት እብደት ነው በማለት ሙሴቪኒ ያወገዙ ሲሆን ኡጋንዳ ለደህንነቷና ኢኮኖሚዋ በህንድ ውቅያኖስ ላይ መብት አላት በማለት አጽንኦት ሰጡ። ኡጋንዳ ወደብ አልባ መሆኗ የባህር ኃይል ለመገንባት እንቅፋት እንደፈጠረባትም ሙሴቪኒ ጠቁመዋል። የኬንያ የውጭ ጉዳይ ሚኒስቴር በበኩሉ በባህር በር ምክንያት ጦርነት ሊቀሰቀስ ይችላል የሚለውን የፕሬዝዳንት ሙሴቪኒ ማስጠንቀቂያ አጣጥሎ የኡጋንዳው ፕሬዝዳንት የሉዓላዊነትና የተፈጥሮ ሀብት ጉዳዮች ምን ማለት እንደሆኑ መቼም አይጠፋቸውም የሚል ምላሽ ሰጥተዋል። የአውሮፓ ፓርላማ የተለያዩ ሀገራት በሰብአዊ መብት ተሟጋቾች ላይ በሚፈጽሟቸው ድንበር ዘለል የሰብአዊ መብት አፈናዎች ዙሪያ በቀረበለት ሪፖርት ላይ ዛሬ ህዳር 4 ድምጽ ይሰጣል። መንግስታት ወደ ሌሎች ሀገራት ተሻግረው የሰላ ትችትና ተቃውሞ በሚያቀርቡባቸው የሰብአዊ መብት ተሟጋች ግለሰቦችና ተቋማት ላይ ከሚፈጽሟቸው የመብት አፈናዎች መካከል ማስፈራሪያ፣ ዛቻ፣ ስለላና ጥቃት ተጠቃሾች እንደሆኑ ሪፖርቱ ጠቅሷል። በዓለም ዙሪያ ለሰብአዊ መብት ተሟጋቾች ጥበቃ ለማድረግ የሚያስችል ህጋዊ ማዕቀፍ እንደሌለ በርካታ የአውሮፓ ፓርላማ
አባላት የገለጹ ሲሆን ሌሎች መንግስታት በአውሮፓ ውስጥ በመብት ተሟጋቾች ላይ የሚፈጽሟቸው ድንበር ዘለል አፈናዎች የአባል ሀገራትን ሉዓላዊነት የሚጥሱ የውጭ ጣልቃ ገብነቶች መሆናቸውን ገልጸዋል። በዓለም ላይ መንግስታት በመብት ተሟጋቾች ላይ ከሚፈጽሟቸው ድንበር ዘለል አፈናዎች መካከል ቻይና፣ ሩሲያና ቱርክን ጨምሮ 10 ሀገራት 80 በመቶውን ድርሻ እንደሚወስዱ ሪፖርቱ አመልክቷል። ሪፖርቱ የአውሮፓ ሀገራት በድንበር ዘለል የመብት አፈናዎች ዙሪያ ቅንጅታዊ አሰራር እንዲፈጥሩ፣ በቂ መረጃ እንዲሰበስቡ፣ ተጠያቂነትን እንዲያሰፍኑና በድንበር ዘለል አፈና ፈጻሚ ሀገራት ላይ ማዕቀብ እንዲጥሉ ምክረ ሀሳቦችን አቅርበዋል። ከአፍሪካ ቀንድ ሀገራት አውሮፓ ውስጥ በሚኖሩ የመብት ተሟጋች ወይም ተቺ ዜጎቻቸው ላይ ስልታዊ አፈናዎችን ይፈጽማሉ ከሚባሉት መካከል ኤርትራ ተጠቃሽ ናት። ለዕለቱ የያዝናቸው የዋዜማ ለቸኮለ ዜናዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ትስስር ገጾቻችን ማግኘት ትችላላችሁ። ጤና ይስጥልኝ።